በጣም እንትን እየበዛበት ነው። ኮፊ የሚሆኑትን አውርዷቸው። ፈለቀ አለሁኝ ኮፊ እንትን ማይንም አውርደው ኢብራሂም ፈለቃለሁ ብሎ ከዛ ደግሞ እንትን የኮሜንት ፈለቀማ ከኔ ጋር እኮ ቢስሚላህ አረ ስንቴ እንትን ብለናል አለ ይኸውልህ ገና ሲያየኝ ራሱ ፈለቀ እንዴት ነህ በእናትህ it was a long time ago አሁን ድምጽሽ ጥያቄ ነበረኝ የኔ ድምጽ በህልምህም ይመጣል ጥያቄ ነበረኝ ጠይቂ መልካም ዮሐንስ 1:17 ላይ ብቻህን እውነተኛ አምላክ የሆንክ አንተን የተባለው ማን ነው? አብ ነው። አዎ ከሱ በስተቀር ሌላ አምላክ አለ? አንድ አምላክ በሶስት ማንነት ይገለጣል። አይ እንደዛ የሚል የለም ይቅርታ እዚህ ጋር የሚለው ብቻህን እውነተኛ አምላክ የሆንክ አንተን ነው የሚለው አዎ እኔና አብ ደግሞ አንድ ነንም ይላል መጽሐፍ መቼም ገንጥለን አናነብም አይደል እኔና አንተ አንድ እንደሆነን እነሱም አንድ ይሆኑ ዘንድ ይላል ስለዚህ እነሱም አብ ናቸው ማለት ነው እነሱ በመንፈስ አንድ ይሆኑ ዘንድ እሱና የሚል የለም ቃሉ ላይ አትጨምር የሚል የለም አንቺ ወይዬ ለቃሉ ላይ አትጨምር እያወራን ያለነው ስለ መጽሐፍ ቅዱስ እንጂ ስላንተ ቃል አይደለም ስለዚህ እኔና አብ አንድ ነን ካለና እነሱ በምንድነው አንድ የሚሆኑት አብና ወልድ በምንድነው አንድ የሆኑት አብና ወልድ አንድ የሚሆኑት በዘላለም በመለኮታዊ ማንነት ማስረጃ ስጠኝ ምንድነው ማስረጃ ማለት ማስረጃ ስጠኝ ባይብል ላይ ክፈትና በዘላለማዊ ነው የሚል ማስረጃ ስጠኝ እንትን አልፈልግም ፈለቀ እኔ እናንተ ማንግባባው በዚህ ነው ማስረጃ ብቻ ስጠኝ ጥቅስ ጥቀስልኝ ማቴዎስ ወንጌል መጽሐፍ ምዕራፍ 28 ከቁጥር 19 ጀምሮ ስታነቢ በአንድ ሰው በአብ አሚር መክፈት ይመችካል በአብ እያወራው እኮ ነው በአብ በወልድ በመንፈስ ቅዱስ ስም እያጠመቃቻችሁ ደቀ መዛሙርት ያደርጓቸው ይላል ስለዚህ በአብ በወልድ በመንፈስ ቅዱስ ስም ማለት አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ማለት ነው ከጥንትም ጀምሮ አንድ አምላክ ናቸው አይ ቆይ እየጠየኩህ ያለሁትን መጀመሪያ መልስልኝ በአብ በወልድ በመንፈስ ቅዱስ ስም ተብሎ መጠራታቸው አንድ አምላክ ያስብላቸዋል በአንድ ሰው ላይ የሶስት ሰው ስም ሲኖር ቅድም የጠየቅሽን ጥያቄ ምን ነበረ አንድ ሶስቱ አንድ ላይ መጠራታቸው ሶስቱ አንድ ላይ መጠራታቸው አምላክ ያደርጋቸዋል በመሰረቱ እስካሁን ድረስ ኢየሱስ ክርስቶስን አምላክ የሚያደርግበትን ቦታ አንብበንም አናውቅም እኮ አላህዬ አረ ቆይ አንዴ የምጠይቅህን ለምንድን ነው ማለት ወደዚህ ስልክ ወደዛ አትሄድብኝ እያልኩህ ያለሁት አብ ወልድ መንፈስ ቅዱስ ተብሎ መጠራታቸው ሶስቱን አንድ ያደርጋቸዋል ሶስቱ አንድ የሚያደርጋቸው አንድ ሰው ሶስቱን ሲቀበል ነው ኢላሂ በረህመትህ ጌታዬ ጥራት ይገባ ካረ አንዴ የምጠይቅህን መልስ መልስልኝ አብ ወልድ መንፈስ ቅዱስ ተብለው ሶስቱ መጠራታቸው አንድ አምላክ ያደርጋቸዋል ወይ አዎ ጥያቄ መረዳት ባይተው የመልስ ግማሽ ነው አብ ወልድ ተብለው መጠራታቸው ጥያቄን ለመጠየቅ ራሱ ጥያቄን ማወቅ እንዴት እንደምትጠይቅ ማወቅ ራሱ የውይይት አንድ አካል ነው አዎ አልኩሽ እሺ መልካም ክፈትልኝ እንትን ባይብል ላይ በጣም በብዙ ቦታዎች ላይ ሶስት ስሞች አንድ ላይ ተጠቅሰዋሉ እሺ ስለዚህ ይህ ከሆነ አንድ የሚያደርጋቸው ከሆነ ደግሞ እነዚህ ሶስቱ አካላት አንድ ናቸው ማለት ነው ምን ጥቅስ ላይ ቆይ አንቺ ራሱ ማለት ነው አንድ ሰው የሶስቱን ሰው አሁን አንቺ የምትቀበዩ የመጽሐፉን ኮንሰፕት መጽሐፉ የሚያወራውን ሐሳብ አትፈልጊውም አንቺ የምትፈልጊበትን መሮጥ የምትፈልጊበትን ነው የምትሮጪው ማቴዎስ ወንጌል መጽሐፍ ምዕራፍ 28 ቁጥር 19 ሲነገር ለምን ከጥቅስ አትዘላ ቆይ አንዴ ነው አልፈልግም እኔ አንድ እንትን ካልፈለግሽ ተይው ያስኩትን ሐሳብ ልጨርስ ካልፈለሽ መተው ትችያለሽ ቀጥል ኦኬ ቴንክ ዩ ዮሐንስ ወንጌል ማቴዎስ ወንጌል መጽሐፍ ሲናገር ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ ካለ በኋላ ለአንድ ሰው ለሚድን ሰው በአብ በወልድ በመንፈስ ቅዱስ ስም እያጠመቃቻችሁ ደቀ መዛሙርት ያደርጓቸው ይሄ የሶስቱም ማንነትና የሶስቱም ስም አንድ ሰው አምኖ ሲቀበል የዘላለምን ሕይወት ያገኛል ያ
ውይይት ግን በነገራችን ላይ እኔ ጨርሼ ሰጥሽ አንቺ ጽፈሽ ያጂ እኔ ጽፌ ይዛለሁ አንቺን ሐሳብሽ የምትይጂው። ስለዚህ ያ ሰውዬ ሲቀበል ወይም እነዛ በሐዋርያት ሥራ መጽሐፍ ላይ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ የተባሉ ሰዎች ሲሰብኩ አብን በአብ በወልድ በመንፈስ ቅዱስ ስም ያጠምቋቸው ነበር። ስለዚህ ኮንሰፕቱ የሚሰጠን የአንዱ ማንነት የሶስቱ ማንነት በአንድ ሰው ላይ የዘላለምን ሕይወት ይሰጣል። ይሄ መለኮታዊ ማንነትን ያሳያል። ጨርሻለሁ። እሺ በመጀመሪያ ያ አንድ ሰው ያ እነዚህ ስሞች ሶስት ስሞች በአንድ ላይ መጠቀሳቸው አምላክ ሊያስብላቸው አይችልም። የመጀመሪያው ማነሳለህ ነገር ምክንያቱም ባይብል ላይ በጣም ብዙ ቦታ ሶስት ስሞች ተጠርተዋል። ሁለተኛ ቆይ አንዴ ሚውት አድርጋ አላቋረጥኩም። ሚውት አድርግ በምክንያቱም አትርሺ ወገናችን ሚውት አድርግ። ስርዓት የሚባል ነገር ተማሩ እንጂ። ሁለተኛው ነገር በጣም በሚያሳዝን ሁኔታ ማለት ነው ይሄንን ነገር ከማቴዎስ ውጪ የትኛውም ወንጌል ሰባኪ አልተናገረውም። በጣም በሚያሳዝን ነገር ከአዲስ ኪዳን ወንጌላት ውስጥ የትኛውም ሰው ሰብኮት አናገኘውም። አሁን አንተ የጠቀስከውን ጥቅስ ሶስተኛ ቆይ አንዴ ልጨርስ። ሶስተኛ ኢየሱስ ክርስቶስ ይሄን ለመናገሩ አሁን አንተ ያልከውን ኢየሱስ ክርስቶስ ለመናገሩ ከማቴዎስ ጸሐፊ ውጪ የትኛውም ሐዋርያ ኢየሱስ ክርስቶስ ይሄን ተናግሯል ብሎ አልተናገረም። ሲቀጥል ደግሞ አብ ወልድ መንፈስ ቅዱስ ቆይ አንድ ነው ያለው ዮሐንስ ላይ መሰለኝ። ቆይ እኔ በአብ ወልድ መንፈስ ቅዱስ አጥምቋቸው ስለሚለው ነው የማወራው። በአብ ወልድ መንፈስ ቅዱስ አጥምቋቸው ስለሚለው ነው የማወራው። ኦኬ ይሄንን ጥቅስ ታውቃው? አይ ነው አንቺ ይሄ የኮንሰፕትሽ የመካድ ኮንሰፕት ስላለሽ እንጂ ኢየሱስ ራሱ በዮሐንስ ወንጌል ላይ ምዕራፍ 14 ላይ እኔና አብ አንድ ነን ብሏል። ዮሐንስ ወንጌል በቃ ችግር የለውም። እንትን እኔ ይኸውልህ በእናትህ አልወድም የሆነ ከጥቅስ አትዝለልብኝ። አንድ ጥቅስ ያዝ እሱን አድምተን ኔክስት ትዘላለህ። መጽሐፍ ቅዱስ ይዘለላል። እሺ በቃ መጽሐፍ ቅዱስ ይዘለላል። እየዘለልክ አንድ ጥያቄ ልጠይቅህ። ኢየሱስ ክርስቶስና አብ አንድ ናቸው? አዎ። ኢየሱስ ክርስቶስ አብ ነው? እኔና አብ አንድ ነን አላለም? ኢየሱስ ክርስቶስ አብ ነው? አብ ነው። ወልድ ነው። አንድ የሚያደርጋቸው መለኮታዊ ታዲያ አንድ ናቸው ለምን ትለኛለህ? አንድ ናቸው። በህብረት አንድነትን ግለጭልኝ እስቲ። አይ እንግዲህ ግለጭልኝ አትበለኝ። ኢየሱስና አብ አንድ ናቸው ወይ? አንድነት የሚለው ቃል ካልገባሽ አንድነትን ግለጭልኝ መጀመሪያ። ከዛ በኋላ እንዴት አንድ በጣም በሚያሳዝን ሁኔታ ይኸውልህ፣ በጣም በሚያሳዝን ሁኔታ አንዴ ተረጋጋ። ኧረ ውይ ጀሊሉ በረህመትክ ፈለቀ አይ ቲንክ ቅምቅማያት ትሆናለህ። ስለዚህ ተረጋጋ እንዴ። ይኸውልህ ቀስ ብለህ ቢያንስ እድሜ ያበስላልና ቀስ ብለህ እንትን በል እሺ። አንተ ኢየሱስ ክርስቶስና አብ አንድ ናቸው ብለህ ካልከኝ ያሃ አንድነታቸው ኦኬ የመለኮት ነው ብለህ ካልከኝ ኢየሱስ ክርስቶስ አብ ነው? አዎ ወይም አይ ብቻ የሚል መልስ ጠይቅ። ኢየሱስ ክርስቶስ አብ ነው? ጨርሽልኝና ከዛ መልስ ነው የምፈልገው። አዎ ወይም አይ በለኝ። ኢየሱስ ክርስቶስ አብ ነው? አሁን አፍሽን ስትከፍቺ ነበር እኮ። ኢየሱስ ክርስቶስ አብ ነው ወይ? ጨርሽኝና ንገሪኝ። ከዛ ቀጥላለሁ ነው እየጻፍኩኝ ነው። እኔ መደማመጥ አንችልም ልበል። ኢየሱስ ክርስቶስ አብ ነው ያልሽኝ እኮ ነበር። አኩ መልስ ነው የምፈልገው ካንተ። ኢየሱስ ክርስቶስ አብ ነው? አሁን እኔ ደግሞ ልጠይቅሽ፣ አንድነትን ግለጭልኝና የሁለቱን አንድነት እኔ ልንገርሽ። አንድነት ማለት ምን ማለት ነው? እንዴ ጥያቄ እኮ ነው። ምንም ይሄ የሚያስገስጽ ነገር እኮ አይደል። አንድነት እስካልገባ ነው። አውራ አንድ ሰከንድ እስኪ። ኢየሱስ አምላክ ነው ፈለቀ 100% ማስረጃ ምዕራፍ ቁጥር ማስረጃ ለምሳሌ ኢየሱስ በሁለት ሌቦች መካከል በተሰቀለ ጊዜ በቀኙ ያለው ምን እንዳለው ታውቃለህ አይደል? እሱ መጽሐፍ ሉቃስ ወንጌል ላይ ምን አለው? በመንግስት ስትመጣ አስበኝ አለው። መንግስት የነበረው አምላክ ነው። በሰዓት ላውራ አሁን እናውራ አሁን ጻፍና ክፈተው ምዕራፍ 20 ቁጥር 23 ላይ ግባ። ላውራ ወይስ እንዴት ነው? እኔ እኮ እዚህ ሲገባ ለማውራት ወይ ደቂቃ ያዝና ሐሳብን ጨርስ። አንተ አሁን እያመጣ ያለው ኢየሱስ ቅድም
በቃ መንግስተ ሰማያት ያስገባል ነው ባጭሩ። መንግስተ ሰማያት ያስገባል ነው ሌላ አለ። እሱን ፖይንት እንደውም ይዤዋለሁ እንዴት እንደሚያስገባ ሳይሃል እኮ ያስገባል ነው ባጭሩ። አጭር አይደለ አይደለም። ይኸውልህ አንተ እንዴት ነው በነገራችን ላይ ይኸውልህ ላውራና ልስጥህ። ኢየሱስ ጌታ ነው ወይ ብለኸኛል አይደለ? አዎ ቀጥልሽ ቶሎ ሰጥህ ለመካድ ነው የምትሮጠው፣ ለመተንተን ነው። መጽሐፍ አይደለም ለመተንተን። አልተቀበልኩም፣ አላመንከውም። ኦኬ። ስለዚህ በዛ መጽሐፍ ውስጥ ላይ ሲናገር በመንግስት አስበኝ ብሎ በተሰቀለበት ጊዜ ውስጥ በመንግስት አስበኝ ብሎ ሲል ዛሬ ምንድነው ያለ? ከኔ ጋር በመንግስቴ ትሆናለህ አለ። ስለዚህ የሚመጣ መንግስት ያለው ፍጥረት ሰው ሊሆን እንደማይችል ግልጽ ነው። አማርኛው ግልጽ ነው። ዛሬ ከኔ ጋር በመንግስት ከኔ ጋር ትሆናለህ አለው። አንብብ ከፈለክ ጨርሻለሁ። ይሄ ነው ማስረጃ። የቅድሙ ጥቅስ አሚር ማቴዎስ 23 ላይ ሰምቻለሁ። እሱ ላይ ነው አንድ ጊዜ እሱ ላይ ምኑን ስለምንድን ነው የሚያወራው? የመጀመሪያው ነገር ምዕራፉ ስለምንድን ነው የሚያወራው? ልናየው ነው እኮ አሁን ልናየው ነው። ኦኬ ያሁን እኔ የከፈትኩበትን ቦታ መልስ ስጠኛ። ሉቃስ ወንጌልን ከሁለቱ አንዱ ትቀበላለህ። በዚያን ጊዜ እኔ ሁሉንም ነው የምቀበለው እኮ አንዱን ትቀበላለህ። እናያለን። በዚያን ጊዜ መጽሐፍ እንዴት አንዱን እቀበላለሁ? ሁሉንም ነው የምቀበለው። በቃ ፈራኸው? አላንብበው? የእግዚአብሔር ቃል አይነበብ? for what reason እና ላንብበው። እሺ የእግዚአብሔር ቃል አንብብ። በዚያን ጊዜ የዘብዴው ልጅ ምዕራፍ ስንት ነበረ? ምዕራፍ ስንት? ምዕራፉን አታውቀውም? አውቀዋለሁ ይላል ነበር እንደው ነው። አንተ እኮ ነው የከፈትኩ እኮ ማቴዎስ 20 እኔ ተጠቀስኩት። ሉቃስ ላይ ነው ተጠቀስኩት እኮ እሱ ነው የምናየው። ማቴዎስ 20 ላይ ነው እስከ 23 እናነባዋለን። በዚያን ጊዜ የዘብዴዎስ ልጆች እናት ከልጆቿ ጋር እየሰገደችና አንድ ነገር እየለመነች ወደ እርሱ ቀረበች። ምንድነው የሚሰገድለት? ማን ነው ከአምላክ ውጪ? እንትና ዳዊት ዳዊት እሱን እመጣላለሁ አንድ ጊዜ ዳዊት ይሰገዳል። አቤት ነው ከአምላክ ውጪ የሚሰገድ ሰው አለ? አዎ ዳዊት ከእግዚአብሔር ጋር አንድ ላይ ይሰገድለታል። አንድ ላይ ከእግዚአብሔር ጋር። ከዛም ምን አለ? እርሱም ምን ትፈልጊያለሽ አላት። እሷም እነዚህ ከሁለት ልጆቼ አንዱ በቀኝ አንዱን በግራ በመንግስትህ እንዲቀመጡ እዘዝ አለችው አለ። ቀጠለ እዘዝ። እንግዲህ ማዘዝ እንደማይችል ሊናገር ነው። ኢየሱስ ግን መልሶ የምትዩን አታውቂም፣ ነው የምትሉትን አታውቁም። እኔ ልጠጣው ያለውን ጽዋ ልጠጡ እኔም የምጠቅም ነው የምጠመቀውን ጥምቀት ልትጠመቁ ትችላላችሁን አለ። ከዛ እንችላለን አሉት። ቀጠለ እርሱ ግን ጽዋዬን ትጠጣላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላቸው ነው እንጂ እኔ የምመርጥ አይደለሁም አላቸው። ኢየሱስ ብራዘር አልችልም የምሰጥ ይቅርታ ማን አሚርዬ ጥቅሱን አበላሸው። በጣም ይቅርታ የምሰጥ አይደለሁም አለ። ቴንኪው ማን ያለው? ማን ያለው? እኔ መስጠት አልችልም ያለው ማን ነው? ጨረስክ? አልጨረስኩም። ጥያቄ እየጠየኩ እኔ የምሰጥ አይደለሁም ያለው ማን ነው? ኢየሱስ መስጠት ይችላል ወይስ አይችልም? አሁን እዚህ ጋር ምዕራፉ ስለምን መልስ በዚህ ጥቅስ መሰረት እኔ ከእንደገና ቦታውን ላንብብሽ። ከእንደገና ቦታውን ላንብብ። መልስ ጠይቀኝ ጥቅሱን። አዎ ጥያቄ የጠየኩ ኢየሱስ መስጠት ይችላል ወይስ አይችልም? ይኸውልህ አሁን የዘላለምን ሕይወት አይደለም አይደለም መልሱ አይደለም። ኢየሱስ እኔ መስጠት አልችልም ብሏል። ኢየሱስ መስጠት ይችላል ወይስ አይችልም? ከላይ አንብበው ቀጥለህ እኮ እኔ የምጠመቀው ለአንብብ እኮ አንተ ለምንድን ነው እንዳላወራ ለምን ትከለክለኛለህ? ልመልስልህ የት ሄድኩ? የነበረው እንደዚህ ነው። እኔ ደግሞ ወደዛ አልወስድም። እዛው ጥቅስ ላይ ነኝ እኮ ነው ያለሁት። የትም አልሄድኩም። እሺ ከፍ በል። ለማን ነው መስጠት ማይችለው? አዎ ለሁለቱ ልጆች ከፍ አድርገው 23 ላይ ሂድ እስቲ። 23 ላይ ነው
ሂድ ወደ ላይ ሂድ ወደ ላይ አርግለት ሂድ ወደ ላይ አርግለት። አዎ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ነው አለ። እሺ የሚሰቀሉትን የተመደቡ ሰዎች እንዳሉ ነው እየተናገረ ያለው ከሱ ቀኝና ከግራው። ይሄው ከላይ ይሄው በግራና በቀኝ። ቆይ አዳምጠኛ ወይ ጽሁፉን እንኳን እያነበብክ ወደ ላይ ትሄዳለህ። ተረጋጋ። ቆይ ምንድነው የሚለው እዚህ ጋር ብራዘር? ቆይ ሁለት ሀሳቦች ናቸው ያሉት። ቆይ አንተ ደስ ይኸውልህ ስማኝ፣ ለክህደት እንዲመች ምን ይላል? አንብበው። ይኸውልህ ሴትይቷ የጠየቀችው መንግስተ ሰማያት ነው አስገባኛለች። አንዴ ከላይ እናንብበው። ቁጥሩን 20 ላይ አድርገውና እንጀምረው። አንዴ እሺ፣ እየተማመን ነው ይላል። 20 ላይ አድርገው እንደገና ማለት በዚያን ጊዜ የዘብዴዎስ ልጆች እናት የአንድ እናት ማነው የሁለት ልጆች እናት አለች። ከዛ ከልጆቿ ጋር እየሰገደችና አንድ ነገር እየለመነች ወደሱ ቀረበች አለ። የለመነችው ስንት ነው? ስንት ነገር ነው? ስንት ነገር ነው የለመነችው? የተጻፈውን አታነብም? እያየሁ እኮ ነው። ስንት ነገር ነው የለመነችው? ካንተ አፍ ነው መስማት የምፈልገው። ምኑን የለመነችው? ስንት ነገር ነው? አንድ ነገር ነው እየለመነችው። አዎ እናየዋለን። እሺ አሁን አንዱ ነገር ምን እንደሆነ እናየዋለን። ቀጥል። እሺ ሁለት ነገር እንዳትል። እሺ ስለ ሁለት እንዳትል ከዚህ በኋላ። እርሱም አለ ምን ትፈልጊያለሽ አላት። እርሷም እነዚህ ሁለት ልጆቼ አንዱ በቀኝ አንዱም በግራ በመስቀል ላይ ነው የሚለው። ኦኬ እሷ ጋር አስምርልኝ። አሁን እኔ ፈለኩ። ቆይ እንዴ ምንድነው የሚያስቸኩል? እቺን ቦታ አስምርልኝ። ምን ትጨርሳለህ? እሺ አንዱ በቀኝ አንዱ በግራ በመስቀሉ ላይ እንዲቀመጡ እዘዝ አለችው ይላል። ተሳስቻለሁ? አልተሳሳትኩም እኮ በመስቀሉ ላይ እንዲቀመጡ የት እንዲቀመጡ? በመስቀሉ ላይ። ቆይ አንዴ አሚር እሷን አስምርልኝ። በመስቀሉ ላይ አሃ አሚር እንደዛ ነው አሚር። አልተሳሳትኩም። በመስቀሉ ላይ ነው አሚር። እስቲ አቅልመው መስቀል የሚለውን አንድ ያቅልምልኝ አሚር። አዎ በመስቀል ላይ እንዲቀመጡ አለች። ተሳስቻለሁ? ፈለቀ እኔ ነው የጠየቃለሁ። አዎ አንተን ነው። በመስቀሉ ላይ ይላል። ያው በቀይ በሰማያዊ የተቀለመው አየው። እኔም እኮ አልኩህ እኮ በመስቀሉ ላይ እኮ የምትለውን አስመርልኝ ያልኩ ምንም አላልኩም እኮ። አሰመርንልህ። ያው በመስቀሉ ላይ የሚለውን አሰመር ነው። ትክክል ነው። አስያምበው አንዴ አንብበው። የሆነ ሰው ቻሌንጅ ሲያረጋችሁ በቃ እንትን ለብቻ አንብበው። ምንድነው ማነበው? እያየሁት እኮ ነው። ይሄው ሁሉም ሰው እያየ እኮ ነው እኮ። በመስቀል ብላ አንብበው እስቲ አንዴ። አንዱን በግራ አንዱን በቀኝ በመስቀል ላይ ይሄ ልጅ በመንግስት ነው የሚለው። ይሄ ከታች በመንግስት ነው የሚለው። አመሰግናለሁ። መስቀል የጠየቀው ስንት ጥያቄ ነው? አንድ ጥያቄ። ልብ አድርጉ፣ አንድ ጥያቄ የተጠየቀው እሱ ምንድነው? ልጆቼ አንዱን በቀኝ አንዱን በግራ በመንግስት እንዲቀመጡ እዘዝ አለችው። እዘዝ። አሁን እኔው ውረድና መስቀል እንዳትል ከዚህ በኋላሽ አንድ ነገር እንዳታወራ። ኢየሱስ ግን መልሶ ኦኬ አንተን የምታዘ ያንተ አፍ ነው የኔ አፍ? አዎ እንዴ በደንብ ነው እንጂ ያንተ አፍ አይደለም እኮ የኔ አፍ። ጥቅሱ አፍ ሆኖ እኮ አዘዘህ እኮ መስቀል እንደሆነ አስካለ። ኢየሱስ ግን መልሶ የምትሉትን አታውቁም። እኔ ልጠጣው ያለውን ጽዋ ልትጠጡ እኔም የምጠመቀውን ጥምቀት ልትጠመቁ ትችላላችሁ ነው አለ። እንችላለን አሉት። ቀጥል። አሁን እዚህ ጋር ነው። እርሱም ጽዋዬን ትጠጣላችሁ፣ በቀኜና በግራ መቀመጥ የት? መንግሥተ ሰማያት ግን ከአባቴ ዘንድ ለተዘጋጀላቸው እንጂ እኔ እምሰጥ አይደለሁም አለ። ብራዘር አይደለሁም። ጥያቄ ልጠይቅህ። ቆይ ንባቡን አንተ አነበብክ አወራ። ስማኝ አንተ ጥያቄ ለምን ትጠይቀኛለህ? ንባቡን በደንብ አድርጌ ለአንብብና ማስቀምጠውን ሀሳብ በንባቡ ምንም ሳልወጣ ላስቀምጥልህ። ጊዜ ስጠኝ። አንብብና አሁን አውራ። ትጠይቀኛለህ። ላውራ ጠይቀኝ። ያንብባው። ኦኬ ልስጥ እድሉ። ጽዋዬን ያለውና
በመጽሐፍ ውስጥ ሉቃስ ወንጌል መጽሐፍ ውስጥ ስትመለከት ቅድም እኔ ያነሳውልህ ቦታ ላይ ስትመለከት በቃ ላውራበት እኔ በነገራችን ላይ የአንተ ኮንሰፕት የሙስሊሞች ኮንሰፕት ቴንክ ዩ በቀኝና በግራዬ ነው ያለችው ሴቲቷ ጥያቄ ስትጠይቀው እሱን ስትጠይቀው ኢየሱስ ምን አለ? እኔ ምጠጣውን ጽዋ አለ። ስለ ጽዋ ሲያወራ ስለ መስቀል እያወራ ነው። በመስቀል ላይ ነው ጽዋውን የጠጣው ኢየሱስ። ያንን ጽዋ ልትጠጡ አትችሉም ከባድ ነው ብሏቸው ሲላቸው ምን አለች? እንችላለን ብለው መለሱ። በቀኝና በግራዬ ሊሰቀሉት ሊቀመጡ የሚችሉት መቼ የተመደቡ ናቸው? ክርስቶስ ኢየሱስ ሳይመጣ በፊት የተመደቡ ሁለት ሰዎች ናቸው። በግራና በቀኝ በመስቀሉ ጊዜ የተሰቀሉ ሉቃስ ወንጌል ላይ አሁን ያነበብኩትን ቦታ ላይ የነበሩ ሰዎችን እሱን ልሰጣችሁ አልችልም። ኦሬዲ በአብ ዘንድ ምን ያለ ነው የተወሰነ ጉዳይ ነው። መጽሐፍ ቅዱስ ይተረጎማል፣ ይተነተናል ከራሱ ከመጽሐፍ ቅዱስ። እሷ የጠየቀችው ነው በመንግስት የእሷ ጥያቄ እኮ ነው በመንግስቱ የእሱ ጥያቄ አይደለም። ጨርሳለሁ። አልጨረስኩም። ለምን ትቸኩላለህ? ልትሄድ የምትዘጋበት ቦታ አለ። መጽሐፍ ቅዱስ ከአዲስ እስከ ብሉይ ኪዳን አንድን ሐሳብ የማብራራት መብት አለን። በቀኝና በግራዬ ስትል ኢየሱስ ምን ኮት አድርጓል? ስለ ጽዋ ኮት አድርጓል። ጽዋ ሊጠጣ እንዳለ ቀድሞ በአዲስ ኪዳን ውስጥ እየተናገረ መጥቷል። በሶስተኛው ቀን እነሳለሁ ይሄን መቅደስ አፈርሳለሁ እያለ በምሳሌ ለሐዋርያቶቹ ይናገር ነበር። እናንተ ልትጠጡት አትችሉም። አሁን ደግሞ ለነገሩ እኔ ልሰጣችሁ አልችልም ያለው በቀኙና በግራ የሚሰቀሉትን አብሮ ከሱ ጋር የሚሰቀሉትን ሰዎች ኦሬዲ እንደተመደቡ ከነሱ ሊሆን እንደማይችል ነው የገለጠላችሁ። አንተ ግን ወዴት ወሰድከው? የዘላለምን ሕይወት ሊሰጥ አይችልም የምትልበት ወሰድክ። የዘላለም ሕይወት በእኔ እጅ አለ ቢልበትን ቦታ ደግሞ ሄድና ልስጥህና እዛ ጋር እናንብብ። እዛ እንሄዳለን። ቀጥል። አሁን ጥያቄው ልጠይቅ። እዚህ ጋር የጠየቀችው ስለ መንግስት ነው ወይስ ስለ ስቅለት ነው የጠየቀችው? እሷ ስለ መንግስት ነው። በመንግስት ስትል ግን ጥያቄ ጠየቅ፣ ልመልስ። ጥያቄ ጠየቀኝ እኮ ጥያቄ yes or no። ጥያቄ ጠየቀኝ ካላወራህስ yes or no ነው። በቃ እኔ ተመልሶልኛል። እሷ ግን ስትጠይቅ በምንድን ያለችው? በግራና በቀኝ እኮ ነው። ሁለተኛ ጥያቄ እንዴት ያው ተጽፏል እኮ በቀኝና ሁለቱ ልጆች አንዱን በቀኝ አንዱ በግራ እኮ ነው ያለችው። ጥቅሱን ጥቅሱን ውረድልኝ። ኖ ያው እዛች ጋር ልጆችን አንዱን በቀኝ አንዱ በግራ እኮ ነው ያለችው። ጨረስኩኝ ብራዘር ጨረስኩኝ። ሁለተኛ ጥያቄ ኢየሱስ ማን ነው? ሴትዮዋ የጠየቀችው አንድ ነው ሁለት ጥያቄ ነው? እዚህ ጋር እንትን ልበልና ከዛ መለሳለሁ። ሴትዮዋ አንድ ነው ሁለት ጥያቄ ነው የጠየቀችው? ሚሞሪክ ይረሳል። እንደቀደም እኮ ብየዋለሁ፣ ሁለት ጊዜ ብየዋለሁ። አንድ በለኝ አይደለም ብየዋለሁ። ቀደም መንግስተ ሰማያትን ጠይቃለሽ ብዬ ነግሬሃለሁ እኮ ስንት ከመንግስተ ሰማያት ውጪ የጠየቀችው አለ? ሚሞሪክ ይሰራል፣ አይምሮክ በደንብ ይሰራል። አዎ ብዬሃለሁ እኮ አንድ መንግስተ ሰማያትን ጠይቀች እኮ ደጋግሞ ይጠይቅ ነበር። ታውቃለህ ሚሞሪ ስለማይሰራ ነው። አይ ዶንት ኖ። ስለዚህ እንደዛ አትበላ። እንደዚህ አንተ አይ ዶንት ኖ ነው ያለው። አይ ዶንት ኖ ነው ያለው። yes ኢየሱስ ደጋግሞ ይጠይቅ ነበር። እሺ አባቱን ደጋግሞ ይለምናል። አእምሮ የለውም እያልከኝ ነው? እንደዛ እንዴት ቃል እንድጠቀም አታርገኝ። እሺ የሰውን እንትን አትነካኩ። ፐርሰናል አንተ ብዬሃለሁ እኮ ደግመህ ለምን መጣህበት እኮ ሐሳብን እኮ ቅድም ጠይቀኝ። እንደውም ቦታ አድርገህ አስምረህ ጠይቄ መልሼልሃለሁ እኮ። ጥያቄ ሰዓት ነው አሁን። አንድ ጥያቄ ጠይቄያለሁ። ሁለተኛ ጥያቄ ሶስተኛ ልጠይቅና ጨረስን። በቃ ሶስተኛ ጥያቄ ሁለተኛ ደግሜ እጠይቃለሁ። ከአንድ በላይ ጥያቄ አልጠየቀችም አይደል? አዎ። እሺ አመሰግናለሁ። እዚህ ጋር የተዘጋጀው ማን ነው ይታል? እኔ እምሰጥ አይደለሁም ያለው የጠየቀችውን ጥያቄ ነው ወይስ አይደለም? ኦኬ አሁን ኢየሱስ ደግሞ ምንድነው ኮት ያደረገው? መንግስተ ሰማያት አልጠየቅኩም። ኢየሱስ እኔ ልጠይቅ። ኦኬ ያንተን እኔ ደግሞ ልጠይቅ። የምሰጥ አይደለሁም። እኔ ደግሞ ልጠይቅ። አትጠይቀኝ። እኔ እየጠየቅኩ ነው እኮ ጥያቄ። ለምንድን ነው የማትጠይቀው? ለምንድን ነው የማትጠይቀው? ለኔ ጥያቄስ ያንተን ጥያቄ መልስልሃለሁ። እኔ ማጥያቄ ያንተ ጓደኛ ይሄ መተው አጠገብ ያለው ኤንጅል ባለፈው እንደዚህ ቃል ገብቶ አጭበርብሮ ነው ሄደው። ስለዚህ አንተም አሁን ነው የምመልሰው መጀመሪያ ማለት ነው። ክርስቲያኖች ታማኝ አይደላችሁም። ስለዚህ አላምናችሁም። መጀመሪያ መልስ። ምን ልመልስ? ልጠይቀኝሽ። የምትመልሰው ምንድነው? እኔ የምሰጥ አይደለሁም አላት ለሴትዮዋ። የምሰጥ አይደለሁም ያላት የጠየቀችውን ጥያቄ ነው አይደለ?
የጠየቀችው ምን ነበር? መንግስተ ሰማያት መንግስተ ሰማያትን መስጠት ይችላል ወይስ አይችልም? ኦኬ በቀኝና በቀኝ ኢየሱስ አሁን ይሄ ጥቅስ ሌላ ቦታ መንግስተ ሰማያት እንደሚሰጥ ለምን አትከፍትም? ለምን ሌላ ቦታ አትከፍትም? መልስ ነው የምፈልገው። ይችላል ወይስ አይችልም? ኦኬ ሉቃስ ወንጌልን ከመጽሐፍ ጥቅስ ልስጥ እንደሚችል ሉቃስ ወንጌል መጽሐፍ ላይ ሂድ። በዚህ ጥቅስ መሰረት ይችላል ወይስ አይችልም? በዚህ ጥቅስ መሰረት አለ በመጽሐፍ ቅዱስ መሰረት ኢየሱስ ክርስቶስ አልሰማህም ብለኛል። አልሰማህም ብለኛል። እሷ የጠየቀችው በቀኝና በግራ ታሳያለሁ በለኝ። ችግር የለውም ታሳያኛለህ። አይደለም እሷ የጠየቀችው በምንና በምን እንዲሆን ነው? ሁለት ነገሮች ከጽሁፉ ሁለት ነገሮች በቀኝ ትክክል አልክደልም። በቀኝ ኦኬ ቴንክ ዩ። ሁለተኛው ኢየሱስ ምንድን ነው የጠየቀው? ኢየሱስ በመሀል ነው ያስገባው። ኢየሱስ በግራና እሷ ሊትራሊ በነገራችን ላይ አይሁዳዊነት ታውቀዋለች። ሊትራሊ የጠየቀችው ግራና ቀኝ በግራና በቀኝ እንዲሆን ስትጠይቀው ነው ኢየሱስ ስለ እንትን ያወራው። ምን የት በግራና በቀኝ የት ኦኬ ምን የት ነው በግራና በቀኝ የት? ይሄው ከላይ እኮ በግራና በቀኝ ከላይ ከፍ አድርገው ሁለት ልጆች አሉ። በአንተ በግራና በቀኝ አለች። የት እኮ አሳይ። መንግስተ ሰማያት የምትልበትን ቦታ ከፍ አድርገው እኮ አዎ የት ነው ቦታው? የት? አንድ ከፍ አሁን ትንሽ አንድ ዝቀር በቃ ይሄው ልጆቼ አንዱን በቀኝ የት መስቀሉ ላይ በመስቀሉ ግራና ቀኝ የለማ በመንግስተ ሰማያት ቆይ መንግስተ ሰማያት መስቀል ነው አይደለም? መስቀል ላይ ነው ወይስ አይደለም? ካልሆነ በቃ የት ነው መንግስተ ሰማያት? የት ነው? ምን መንግስተ ሰማያት ቀኝና ግራ ነው እንዴ? በቀኝና በግራ በኢየሱስ ቀኝ እንዴ? በእግዚአብሔር በነገራችን እንደ መጽሐፍ ቅዱስ በእግዚአብሔር ቀኝ ኢየሱስ በመስቀል ላይ አልቆመም። በእግዚአብሔር ቀኝ ጽዋ ሊጠጣ አይደለም አሁን የቆመው። እኔ ስለዚህ ጽዋ ይጠጣል። አሁን እሷ የጠየቀችው ጽዋ የሚል ቃል አለ እኮ። አሁን እኮ አስገድደህኝ አንተ የምትፈልገውን ነገር ያለ ታሪኩ የጠየቀችው ጥያቄ እሷ የጠየቀችው መንግስተ ሰማያትን ነው። ምድር ላይ ቢሆን ፈለቀ እስማማለሁ። ይኸውልህ አሁን ቁም ነገር እናውራ። ምድር ላይ ቢሆን እውነትም ትክክል ነው መስቀል ነው ብዬ ነው። ኢየሱስ በምድር ላይ ያለ እኮ ነው። ኢየሱስ ገና ወደ መሰቀል አልሄደም እኮ። እሷ ግን የጠየቀችው ልጆቼ አንዱ በቀኝ አንዱም በግራ በመስቀል ላይ ቢሆን አዎ ትክክል ነው በመንግስትህ እንዲቀመጡ እዘዝ አለችው። መንግስቱ የት ነው? መንግስተ ሰማያት ሰማይ። በቃ አመሰግናለሁ፣ ጨርሻለሁ። እሺ አመሰግናለሁ፣ አለቀ። ስለዚህ አሁን ያንተን ጨርሰሃል። ቁጥር 23 ላይ ያንተን ጨርሰሃል። መንግስተ ሰማያት ኢየሱስ ያንተን ጨርሰሃል። ቆይ እንድክድ ነው የምትፈልገው? እዚህ ነው የጨረስነው። አልጨረስንም። ሁለት ሀሳቦች እንዲነሳ አልፈለክም አንተ። ሁለት ሀሳቦች አሚር አትዝጋው። አንዴ ቆይ አንዴ አዳምጠኝ። ምንድነው? ኦኬ ላዳምጥ። አዳመጥኩ እኮ ረጅም ሰዓት አዳመጥኩ፣ ዝም ብዬ አዳመጥኩኝ። ስለዚህ አሁን በመንግስትህ አስቀምጥ ብላ ስትለው ኢየሱስ ይሄንን ማዘዝ የምችል አይደለሁም ብሏል ወይስ አላለም? ኦኬ እሷ መንግስትን ከመጥቀሷ በፊት በግራህና በቀኝ ብላለች አላለችም? አዎ ብላለች። ትክክል። ግን መንግስት ላይ ነው ያለችው ወይስ እሱ ሪፕሬዘንት ኦፍ ስማኛ መንግስት ላይ ነው ምድር ላይ ነው? ምድር ላይ ነው ግራና ቀኝ። ስለዚህ መንግስተ ሰማያት ምድር ላይ ነው አይደለም? አላልኩም። መንግስተ ሰማያት ምድር ላይ አይደለም። ስለዚህ ኢየሱስን የጠየቀችው እሷ ጥያቄዋን ስትጠይቅ ምን አስከትላ ነው የጠየቀችው? መንግስተ ሰማያት የት እንዲያደርግላት ነው የጠየቀችው? ያለ ቃሉ ፎርስ አድርገኸኝ፣ በጣም ፎርስ አድርገኸኝ፣ አዳምጠኛ ፎርስ አድርገኸኝ አንተ የምትልበት ኮንሰፕት ላይ እንደዚህ እየፈለክ ነው። አንተ ደግሞ ከመጽሐፉ ሁለት ነገሮች እየረሳክ ነው። እየረሳክ ነው። ምንና ምን? በቀኝና በግራ የሚለውና ጽዋ የሚለውን እየረሳክ እሱ ላይ እንመጣለን። ኢየሱስ አንድ ጥያቄ እኔ ልጠይቅ ብቻ አንድ ደቂቃ እኔ ልጠይቅ። ኢየሱስ በመንግስተ ሰማያት ጽዋ ይጠጣል? አዎ። አቤት። ማስረጃ ላሳየህ። ማስረጃ በየት ነው ያልኩት?
ቤት ያልኩት በመንግስተ ሰማያት ላወጣለን። በመንግስተ ሰማያት ውስጥ ጽዋ ይጠጣል? አዎ አሳያለሁ። እሱን ጠይቃለሁ። ፋይል ላውጣ። ቆይ አንድ ጊዜ ፋይል ላይ ላውጣ። ምን ላይ ነበር ያደረኩት? ኦኬ ሜቢ እዚህ ጋር ሊሆን ይችላል። እስቲ አንድ ጊዜ ላውጣልህ። ኢየሱስ ወደፊት ተጠጣላችሁ፣ አሁን መጠጣት ግን አትችሉም ያለበትን አለ። እኔ በአባቴ ቤት የምጠጣው ብሏል። እሺ አንድ ጊዜ ላሳይ። ምን ላይ ነበር ያስቀመጥኩት? ሱብሃንአላህ። ቆይ አንዴ ፋይል ላውጣ። አንዳንድ ጊዜ ጥያቄን በትክክል አለመስማት ካልሆነ በስተቀር ኢየሱስ በሰማያት ጽዋ ይጠጣል ብሎ ያልኩት ሰምቼዋለሁ። አንተ ብቻ እንትን ለማለት ያብቃ። እሺ አንድ ጊዜ ለመመለስ ያብቃ። ጥቅሱ ምን ላይ ነው ያስቀመጥኩት? ፋይሌን ቆይ አንዴ ያወጣው ነው ፋይል። እሺ መጀመሪያ የጠየቀኝ ግን ኢየሱስ ጌታ ነው ወይ አምላክ ነው ወይ ብለን የጠየቀኝ አንተና የማይሆን ቦታ የወሰድከን እንዴ? መንግስት ያለው አምላክ መንግስት እንዴት በደንብ ሮጥክ እኮ ከሱ አሁን ፋይል ላውጣ። አውጣ፣ እስከዛ አውጣ። ፋይል ላውጣ። ቆይ አንዴ አውጣ። ከዛ ሮጥ ከሉቃስ ወንጌል ሮጥ። እሺ ላውጣ። ቆይ እሺ አብረን ብለን ሮጥከው። እሺ ትክክል። በመንግስት አስበኝ። እሺ አመሰግናለሁ። አንድ ጊዜ እባክህ ስለፈጠረ አንድ ጊዜ። እሺ ምን ላይ ነበር ያስቀመጥኩት? ያወራ በእጅን ኦኬ አውጣ። በዚህ ይሄ አይደለም ስፕሊት አድርጊ ነው። እስቲ ምን ላይ ነበርስ? ምን አገኘ? ማቴዎስ ላይ ያለው ጀግና። አዎ ጀግና። እሺ እስቲ አንዴ ከፍ አድርግልኝ። ቁጥር ስንት ላይ ነው ያለው? ቁጥር ያዝ። ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር ከዚህ ወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሬ አልጠጣውም አለ። ወደ ላይ መልሶ አንድ ጊዜ አሁን አንዴ ወደ ላይ መልሶ ምንድነው የማይጠጣው? እሱን ወይን ጠጅ እና ያ ወይን ጠጅ ምንም 26 ላይ እሺ 26 ሲበሉም ኢየሱስ እንጀራ አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሎ ይህ ስጋዬ ነው አለ። ምን ነው አለ? ምን ነው አለ? ፈለቀ አቤት። ይሄ ምን ነው አለ? የሰጣቸው ምግቡ ስጋዬ ነው። ከዛ ቁጥር 27 ላይ ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ አለ። ጽዋው ምንድነው? ሞቱና ትንሣኤው ነው። አላሁ አክበር። ጀግና ነው። ወላሂ ይመችህ። ቀጥለሽ ውረድ። ሰነፍ ሰው እንትን ሲበላ ይስቃል። ያለ ታሪክ እኮ ነው ያለ። ይቀጥል። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው፣ ጽዋው ማለት ነው። እሺ ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር ከዚህ ወይን ፍሬ አዲሱን እስከምጠጣበት። ማን ነው የሚጠጣው? ክርስቶስ የወይን ጠጅ ይጠጣል። እዛ ከዛሬ ጀምሬ አልጠጣውም ማለት ከዛሬ ጀምሬ። አየው። ስለዚህ ይኸው መረጃው ብራዘር። ስለዚህ ጽዋዬን ብሎ የተናገረው ኢየሱስ ክርስቶስ መስቀሉ ነው ያልከው ሊሆን ይችላል፣ ሜታፎሪካሊ ሊሆን ይችላል፣ ግን ስለመጠጥ ነው የሚያወራው። ጽዋው ስለመጠጥ ነው። ኦኬ ኢስ ፋይን። እኔ ደግሞ ምንድነው መስቀሉ ነው። ተስማማ ነው። 4 ነጥብ አድርገና እኔ እዚህ ቦታ ላይ ላውራ። ያመጣህበት ቦታ በመሰረቱ ሁልጊዜም ከሚያስታችሁ ለስተት የክርስቶስን አምላክነትና አዳኝነት እንድታዩ ማያደርጋችሁ ምን እንደሆነ ታውቃለህ? መጽሐፉ የተጻፈበት ይሄውን ጽዋዬ፣ ይሄ ስለናንተ የሚቆረሰው ምኔ ነው ስጋዬ ነው፣ ይሄ ስለናንተ የሚፈሰው ደሜ ነው። ሌላ ቦታ ተጠቅሷል። ይሄኛው ንግግር በመስቀሉ ላይ አሁን ጽዋ ማለት በመስቀሉ ላይ የሚሞተው ሞትና መገረፉን የሚያሳይ ነው። አንተ ደግሞ ሊትራሊ እየወሰድክ ያለኸው
በመንግስተ ሰማያትም ይገረፋል ኢየሱስ በመንግስተ ሰማያትም ይሰቀላል ይገረፋል አላልኩም ሜታፎሪካሊ እሺ ቆይ ጥያቄ መጠጥ ነው ሜታፎሪክ ነው አይደለም ትጠይቀኛለህ ሜታፎሪክ ነው አይደለም አይ ክሌም አረካ ክሌም አታ ስማኛ ሜታፎሪክ ነው አይደለም ከእውነት ለመሸሽ እኔ ላውራበትና ልጨርስ ይሄን ምዕራፍ እኮ ምሳሌ ነው አይደለም ምሳሌ ነው ምን ምሳሌያዊ ንግግሩ ነው ምሳሌያዊ ንግግሩ ምንድነው ምሳሌያዊ ንግግሩ ከዚህ ውጭ አልኩ ለምን አታደም ምሳሌያዊ ንግግሩ ግን ምንድነው በመስቀል ላይ ሞቱን እንደሚሞትና ደሙን እንደሚፈስ ነው አለ ቆይ ስማኛ እሱን ካል ምን አለ ይሄው ተከል መስቀል ቁጥር ያስማክለው ሰለ አሎ ነው የትም አትሂድ ለምን ነው ማለት ማስረጃ እኔ እኮ አልዋሻውም እኮ ጽዋውም አንስቶ አመስግኖ ሰጣቸው እንዲማላቸው ሁላችሁ ከርሱ ምንድነው እየነገራቸው ያለው ምንድነው እየነገራቸው ደሜ ነው እኮ አለ ብራዘር ስለ ብዙ ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው አለ በቃ ተሰቅሎ የሚፈሰው ደም ነው በቃ ጽዋው ይሄ ነው አለ ሜታፎሪካሊ ግን ቁጥር 29 እና 30 ደግሞ ነገር ግን እላችኋለሁ አለ 29 እና 30 ነገር ግን እላችኋለሁ አንዴ መልስልኝ በአባቴ መንግስት አለ አሁን ሌላ ነገር ነው የሚያወራው በአባቴ መንግስት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሬ አልጠጣውም ማለት ምን ነው አልጠጣውም ያለው ፈለቀ ምን ነው አልጠጣውም የት ነው የሚጠጣው በመስቀል ላይ ቤት ስለዚህ ምድር ላይ ነው ማለት ነው የእግዚአብሔር መንግስት የትኛውም ታሪክ የአባቱ መንግስት ምድር ላይ ነው እኩል ለምንድን ነው ማናወራው ግን እኮ እያወራን እኮ ነው የአባቱ መንግስት አንተ ያለ መጽሐፉ ያለ ኮንቴክስቱ እንደፈለክ እያነበብክ አንድ ጊዜ አንብቤ እንዳወራ እየከለከልከኝ መንግስት ምድር ላይ ነው ሰማይ ነው በጣም ነው የሚያሳዝን ይኸውልህ አንድ የዘላለም ህይወት እንዳይበራልህ በጣም ለራስ እየታገልክ ነው የአባቱ መንግስት ምድር ነው ሰማይ ነው አንተ ራስ ላይ ነው የዘጋ ያለው ምድር ላይ ነው ሰማይ ላይ ነው የአባቱ አንተ ነህ እየዘጋ ያለው ይሄ እኮ ካንተ በፊት የተጻፈ እኮ ነው የአባቱ መንግስት ምድር ላይ ሰማይ ላይ ኢየሱስ መለሳለሁ ብሮ እሺ በቃ ታች ሆነሽ አንተ ኤንጀል መልሴን ይዘህ መጣ ስንት ፈጣሪ አለ አንድ ፈጣሪ ስንት ፈጣሪ አለ በምድር ላይ ኤንጀል